ስለ አላህ ቅጣት ስናወራ ወሰናቸውን ያለፉ ኃጢአት በመፈጸማቸው በአላህ ቁጣ ስለጠፉ ህዝቦች ጥንታዊ ክስተቶች እንሰማለን። ይህ በእንዲህ እንዳለ ደግሞ ሁኔታውን ለመገመት የሚያዳግታቸው ሰዎችም እንዳሉ ይሰማል። ምንም እንኳን ብዙዎቻችን በዛሬ ጊዜ የባህር ዳርቻዎችን እንደሚያወድሙ ሱናሚዎች፣ ወፍራም ጭስ የሚተፉ የእሳተ ገሞራ ፍንዳታዎችን ያሉ የተፈጥሮ አደጋዎችን ዘወትር ብናይም እነዚህ ክስተቶች በጥንት ይኖሩ የነበሩ ህዝቦች ላይ ይደርስ ከነበረው ቅጣት አንጻር ሲነጻጸር እዚህ ግቡ የሚባሉ አይደሉም። ከነዚህ ቅጣቶች መሃል አንዱ በቁርአን ላይ የተቀመጠው ቅጣት ሲሆን ይህም በነብዩ ሉጥ ህዝቦች ላይ የወረደው ቅጣት ነው። ይህ ቅጣትም በሰው ልጆች ላይ ከደረሱት ቅጣቶች ሁሉ በእጅጉ የከፋው ነው። የነብዩ ሉጥ አለይሂ ሰላም ህዝቦች የነብዩ ኢብራሂም ህዝቦች ይኖሩበት በነበረው ዘመን አካባቢ ይኖሩ የነበሩ ናቸው። የሚኖሩትም ሶዶም የሚባል ከተማ ውስጥ ነበረ። ይህ ከተማም በኋላ ዱካው ሳይገኝ ጠፍቷል። ይህ ከተማም ሚስጥር ሆኖ በሰዎች መሃል ከአፍ ወደ አፍ እየተላለፈ ሲነገር የቆየ አፈ ታሪክም ነበረ። ነገር ግን አላህ ይህንን ታሪክ በማረጋገጥ ለሰው ልጆች ትምህርት እንዲሆን የቁርአን አካል አድርጎ አምጥቶታል። ታሪኩ የሚጀምረው የወሲባዊ ችግር ካለባቸው ሰዎች ጋር ነው። ወንዱ ከወንዱ ጋር፣ ሴቷም ከሴቷ ጋር ግንኙነት ማድረግ የሚወዱ ህዝቦች ናቸው። በእርግጥ አግብተው ወልደዋል። በዚህ መንገድ ባይሆን ዘራቸው መቀጠል ስለማይችል ወሲባዊ ፍላጎታቸውን ለማሟላት ግን ምርጫቸው ያደረጉት ከተመሳሳይ ጾታ ጋር የሚደረግ ግንኙነትን ነበር። በመጀመሪያ የሶዶም ህዝቦች የዚህ አይነት ወሲባዊ ችግር ውስጥ ከመግባታቸው በፊት ኖርማል ህዝቦች ነበሩ። ነገር ግን ይህ የጀመረው በሁለት ጤነኛ ባልሆኑ ጥንዶች አማካኝነት ነበረ። ከዛም ይህም በመስፋፋት በማህበረሰቡ ውስጥ ያለ በሽታ ሆነ። በዛ ዘመን ጤነኛ ህይወት ይኖር የነበረው የነብዩላህ ሉጥ ቤተሰብ ብቻ ነበር። ነብዩ ሉጥም ወደ ሰዋዊ ተፈጥሯቸው እንዲመለሱና ከተሰጣቸው ተቃራኒ ጾታ ጋር ፍቅራቸውን እንዲቀጥሉ በየዕለቱ ያስጠነቅቃቸው ነበር። ነገር ግን የሶዶም ህዝቦች የነብዩ ሉጥን አስተምህሮት ለማዳመጥ አሻፈረኛሉ። እንደውም ባሉበት ሁኔታ የበለጠ ምቾት አደረባቸው። ወደ ቀልባቸው ለመመለስም ይሁን እውነተኛውን አምላክ ለማምለክ ወደ ኖርማል ሰውነታቸው ለመመለስ ፈቃደኛ ሳይሆኑ ቀሩ። በአፈንጋጭነት ህይወታቸው ላይ የበለጠ ጸኑ። በሴሰኛነት ባህሪያቸው ለመቀጠል ከመጽናታቸውም አልፈው ሌሎችንም ወደ እነሱ አይነት ሁኔታ እንዲመጡ መጋበዝ ቀጠሉ። የነብዩላህ ሉጥ ማስጠንቀቂያም አዎንታዊ ምላሽ ከእነሱ ዘንድ አግኝቶ አያውቅ። እንደውም ሴሰኞቹ የሶዶማይት ህዝቦች ነብዩ ሉጥና ቤተሰቦቹ ከሶዶም ከተማ መባረር ይገባቸዋል አሉ። የሶዶም ህዝቦችም የአላህን ኃይልና ቅጣት አዩ። የነብዩላህ ሉጥን መልእክትና መመሪያ አልቀበልም ማለታቸውና አፈንጋጭ ባህሪያቸው ለከባድና አስፈሪ ቅጣት ምክንያት ሆናቸው።